ወላ ተኻፊ ወላ ተሕዘኒ ልክ ለመርየም አለይሃ ሰላም ልጅን ሰጥቷት ሲያበቃ የመውለድን የማማጥን ጭንቅ ባየሽ ጊዜ ደርሶ ከጎኗ የቆመ ብቻዬን እበቃሻለሁ ብሎ አላህ ያለ ጌታ አንቺንም ሀጃዎችሽን ሁሉ ሞልቶ አላህ ይበልሽ። ወደኩ ስትይ አንስቶ አበቃ ስትይ ጀምሮ እንዳልተከፋሽ እንዳልተሰበርሽ አድርጎ ጠግኖ እንዳላዘንሽ አድርጎ ያስደስትሽ። ደግሞ ልክ የሙሳን እናት አለይሃ ሰላም ልጅህን ባህር ላይ ጣዩ በተባለችና ለልጇ ካላት ጭንቀት ጥበት የተነሳ ነፍሷ ሊወጣ ሲል ልጅሽን መልሰዋለን ከሙርሰሎቹም እናደርገዋለን እንዳታዝኒ እንዳትከፊም ብሎ ያበሰራት ጌታ አንቺንም ያስደስትሽ። ሄድ ያልሽው በተሻለ ይተካ፣ ቀር ያልሽው በተሻለ ይመለስ። እነዛም ያማምሩ አይኖችሽ ደግሞ ከደስታ ብዛት አልቅሰው ግንባርሽ ጌታሽ ፊት ይደፋ። አሜን በይ የኔ ውድ እህት የኔ ቆንጆ በርታ በይልኝ። ወኢዛ ሰአለከ ዒባዲ ዐኒ ባሮቼም ስለኔ በጠየቁህ ጊዜ ጌታችን ሩቅ ነው እየጮህን እንጥራው ወይስ ደግሞ ቅርብ ነው ቀስ ብለን እንለምነው ብለው ስለኔ በጠየቁህ ጊዜ ፈኢኒ ቀሪብ እኔ ቅርብ ነኝ። አንድ ባሪያ እኔ ለራሴ ቅርብ ነኝ ብሎ ከሚያስበው በላይ ጌታው ለሱ ቅርብ መሆኑን ይወቅ። በድቅድቅ ጨለማ በጥቁር ድንጋይ ላይ የምትጓዝን ጉንዳን ኮቴ የሚሰማ ጌታ ኡጂቡ ዳዕወተ ዳዒ ኢዛ ደዓና ለህ የለማኝንም ጸሎት በለመነኝ ጊዜ ይቀበለዋል ነው። ምናልባት እኮ የለማኝ ደካማ ተሳሳች ይሆናል፣ ግን ምንም ቢሆን የለማኝን ጥሪ እምቀበለው እኔ ነኝ አለ። ይበልጥ ደግሞ ስለ ቅርበቱ ሲያነሳ ወነሕኑ አቅረቡ ኢለይሂ ሚን ሐብሊል ወሪድ እኛ ለሰው ልጅ ከደምጋኑ ጅማት በላይ ቅርብ ነን። ይጠይቅ ይሰጠዋል፣ ይለምን ያገኛል። ሱብሃነከ ረቢ ለውቀት ግምትና ቦታ ሰጥቼ ሳልማር ራሴን ለመቻል ደግሞ ሳልሰራ አላህ ሱብሃነሁ ወተዓላ እንደፈጠረኝ ምንም ነገር ሳልጨምር ቆንጆ ብቻ ሆኜ ኖሬ መሞት አልፈልግም ማለችኝ አንዲት እህትና በጣም ገረመኝ። አላህ መርየምን እንደዛ ካላቃት ካከበራት በኋላ ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርክዒ ማራኪን አላት። የተሰጠሽ ነገር እንዳያታለልሽ ለጌታሽ ፍጹም የሆነ መታዘዝን ታዘዢ፣ ሱጁድ ረጂ፣ ሩኩዕ ከሚያደርጉት ጋርም ሩኩዕ አድርጊ አላት። ሴት ልጅ በወጣትነቷ ለሽምግልናዋ የሰራችው በዱንያዋ ለአኺራዋ ያስቀመጠችው እንጂ ውበትማ ዛሬ ቢኖር ነገም ማይኖር ረጋፊ፣ ወጣትነት ደግሞ አላፊ ነው። አላህ ይርሐመው መሐመድ አወል ሳላህ አንድ ስንኝ አለች፣ ታገሺ በትዕግስት ያልፋል ገላ መልካም ብሎ ይጠፋል የጀነት ማረግ ያጠፋል። አላህም አለኔ ዛሬን ብቻ እያል ብዙ ቀናትን ካሳለፈኝ ሸክሜን ሁሉ ካቀለለልኝ በኋላ ደግሜ ደጋግሜ ማመጼን እያየ እንኳን ፈዝነቱ ሳይቆርጥ ከቤቱ ያላባረረኝ ጌታዬም አለኔ ምንም ሳይጎልብኝ ጸጋው ተትረፍርፎ ቤቴን ሞልቶት ሲያበቃ ጀርባ ሰጥቼ መሸሽን ሲያይ ወዐሰይቱም ሚን ባዕድ ማ አራኩም ማ ትሒቡን የምትወዱትን የምትፈልጉትን ካሳየኋችሁ ከሰጠኋችሁ በኋላ ተሸሻላችሁ ብሎ የገሰጸኝ ነው። ልክ ሙሳ አለይሂ ሰላም ወፈውዱ አምሪ ኢለላህ እንዳሉት ከመሄድ ከመምጣቴም ጋር አያሳፍረኝም፣ ጉዳይን ሁሉ ባስጠጋበት አያባረረኝም ብዬ ማስበው እሱ ነው ጌታዬ፣ እሱ ነው አላህ። ድህነት መጥፎ ነገር ቢሆንም እንኳን ለሴት ልጅን ከዚህ በላይ ከባዱ ማጣቴን አሸነፍ ነገን አስተካከልኩ ብላ የሚያምር ጀነት የሚመስል ግን ደግሞ ጀሃነም የሆነ ትዳር ውስጥ ስትገባ ነው። ብዙ እህቶች ገንዘብ ይኖረው እኔን አንደላቆ ያኖረኝ እንጂ ብለው አኽላቅ ኢማን ተቅዋውን ሳያዩ ገብተው እያለቀሱ ኖረው ተረግጠው አልፈዋል። ሁላችንንም የሚያስማማን ነገር ወጣትነት አይን ታውሮ ጆሮ የማይሰማበት ስሜት ተቀጣጥሎ እሳት የሚሆንበት ጊዜ መሆኑ ላይ ነው። ግን ደግሞ ብልጦች ለነገ ልጆቻቸው ተስፋና ጣፋንታ ሲሉ ምርጥ አባት እስከ ጀነት ለሚዘልቅ ትዳር ሲሉ ደግሞ ምርጥ የሆነ የህይወት አጋርን ምርጫቸው ያደርጋሉ። እና ምን ልሽ ፈልጌ ነው ነቃ ደንገጥ በይ። አንዳንድ ጊዜ ዱንያ ላይ ከቁጥጥር ውጭ ሆኖ ሄዶ ላልተመለሱ ብዙ ተለፍቶለት ተደክሞለት እንኳን ላልመጣው ለቀረው ነገር በሙሉ የአላህ ውሳኔ እንጂ
ያንቺ ጥፋት እንዳልነበረበት ትረጃለሽ። ይሄ ቢሆን እኮ ያ አይፈጠርም፣ ያ ቢሆን እኮ ያ አይሆንም ነበር እያሉ ሁልጊዜ ራስን ከመጠን በላይ ማስጨነቅ ዛሬን አበላሽቶ ነገን ከማጨለም በስተቀር ምንም ትርፍ የለም። አዛኙ ጌታችን ወላ ተቅቱሉ አንፉሰኩም ነፍሶቻችሁን አትግደሉ ሲል እኮ አካላችንን ብቻ አልነበረም፣ ከመጠን በላይ ለሚጨነቀው አይምሮ ያለ ማቋረጥ ለሚያለቅሰው አይንሽም አንዳንዴ የምዘኝለት እንጂ። አንድ ጊዜ ምግብ ሲሰራ ጎበዝ የሆነ በሼፍነቱ የሚታወቅ አንድ ሰሃባ ወደ መልእክተኛው አለይሂ ሰላቱ ሰላም ጋር መጣና ያ ረሱላህ ዛሬ ለርሶ ምርጥ ምለው ምግብ አዘጋጅቻለሁና እንድትታደሙልኝ እፈልጋለሁ አላቸው። መልእክተኛውም ሰው አክባሪ ናቸው። ተነሱ ዞር አሉና ግን እሱ አሳብት አይሻ ከኔ ጋር ተጠርታለች ወይስ? አይ ለሷ እንኳን ምንም አላዘጋጀሁም አለ። እንደዛ ከሆነ እኔም መጣ አይደለሁም አልመጣም አሉና ቁጭ አሉ። በተመሳሳይ ሌላ ቀንም ይኸው ሰሃባ ምርጥ ምለው ምግብ አዘጋጅቻለሁና እንድትመጡልኝ እፈልጋለሁ አላቸው። አሁንም ደግሞ አይሻ አሳሉት። እሱም ያ ረሱላህ እሷንም ጭምር ሲል መለሰ። እንደዛ ከሆነ እመጣለሁ አሉና የአይሻን እጅ ይዘው አብረው ታደሙ። ከታሪኩ ከመልእክተኛው አለይሂ ሰላቱ ሰላም ፈለግ ምን ተማራችሁ? ኮሜንት። ወንድ ልጅ አላህ ጠንከር አድርጎ ፈጥሮታል እንጂ የደበቀውን ህመም ስቃዩን ቢያካፍለን ኖሮ ከሸክሙ ክብደት የተነሳ ወድቀን በተገኘን ነበር። ልክ ያዕቁብ አለይሂ ሰላም የልጃቸው የመራቅ ህመም በስቶ ከሐዘን ብርታት የተነሳ አይናቸውን ባጡ ጊዜ መራራቁን አቀቡ ዳግም ከልጃቸው ጋር አገናኝቶ ያስደሰተ ጌታ ምን ተሰጥቶት ምን አገኘ እስክትባል ድረስ አላህ ያስደሰተ ከሰው ደብቀህ በሸሸከው ዋጥ አርገህ ባለፍካቸው ነገሮች ላይ ሁሉ አላህ ይሆነ። ልክ ሙሳና ሃሩን ስቃይ እንግልቱ በስቶባቸው አምባገነኑ ክፋትን እንዳይሰራ እንሰጋለን ባሉ ጊዜ አትፍሩ እኔ ከናንተ ጋር ነኝና ብሎ ያበሰረ ጌታ እንዳይመጣ ከፈራኸው እንዳይደርስ ከሰጋኸው ነገር በሙሉ አርቆ በወደድከው በተመኘኸው ነገር አላህ ያስደስተ። አሚን በል። ወላሂ አላህ ይባርክ። አላህ አንድን ባሪያ ሲወደው በዙሪያ ላይ ያሉ ሰዎችን ትክክለኛ ማንነት ይገልጥለታል። የመራቃቸው ህመም የመለየታቸው ናፍቆት ሲጠና ለምን ብለን ባነሳናቸው ጥያቄዎች ውስጥ ከሚመጣው ክፉ ሁሉ ጠብቀን እያልን ያደረግነው ዱዓ መልሱ ሊሆን ይችላል። አንዳንድ ጊዜ የሳቃ ሁሉ ወዳጅ ነው አለሁኝ ያለ ሁሉ ደግሞ እውነቱን ነው ማለት አይደለም። አላህ ግን ሲወደን ልብ ከዚህ በላይ እንዲጎዳ ይፈቅድምና ያርቅናል። እያሳሳቀ ከሚወጋ አተርፋለሁ እያለ ከሚገል ሁሉ ያርቀንና እንዴት ነው ይህን ያህል ማየት ያልቻልኩት እስክንል ድረስ ያስገርመናል። ይታያሁንም ልቡ ጨልሞ ከሚስብ አተርፋለሁ እያለ በሚገል ሁሉ ላይ አንተውነን። ወይሉን ሊልሙጠፊፊን ለሰላቢዎች ወዮላቸው አለ አላህ። ጀሃነም ውስጥ ወይል የሚባል ሸለቆ አለላቸው። الذين إذا اكتالوا على الناس يستوفون ገዢ ሆኖ ሰዎች ጋር ሲሄዱ ሚዛን ያስሞላሉ፣ እንዲሞላላቸው ይፈልጋሉ። ሻጭ ሲሆኑ ደግሞ ጥቂትን ያጎላሉ። ስራ ሲገቡ ከስራው ከመግቢያ ሰዓቱ ከጊዜው ሰላት ሲሰግዱ ከአርካኑ ዘካት ሲሰጡ ደግሞ ከብሩ ጥቂትን ይቀንሳሉ። ለነሱ ወዮላቸው። ለዚያ ጋባዥ ሆኖ ሲጠራ በጊዜ እንዲመጡለት ለሚፈልግና እሱ ተከብሮ ሲጠራ ደግሞ ለሚያረፍድ ልብ ምድር ላይ ያለ አካል በሙሉ ሐቁን እንዲጠብቅለት ፈልጎ በተቃራኒው እሱ የሰዎችን ሐቅ ሳይሰስት ለሚቀንስ መዳፍ አላህ መልካም ነው፣ ጥሩ ነገርን እንጂ አይቀበልም። ውብም ነው ውብ ነገርን እንጂ አይፈልግም።